ዛሬ የሪፖርት ቀን ነው። በህዝብ ነው የተሰበሰበው፣ ከህዝብ ነው አናውንስ የሚደረገውም ለህዝብ እስከሆነ ድረስ አብዱልአዚዝ ኢንሻአላህ እስኪ አንተንም ተልበል የመሐመድ ሰይድ በጣም የቅርብ ጓደኛ ነበር። በነገራችን ላይ ኮሜንትም ላይ ሲቀላለዱ ሲጫወቱ አያለሁና መሐመድ ሰይድ አንዴ ፖስት አድርጎ ነበርና አንዳንድ ነገሮች እንኳን ላስተያየት አይመቹም እንደው ዝም ብሎ ማለፍ ነው የሚሻለው ብሎ ፖስት አደረገ መሐመድ ሰይድ ማለት ነው። እና አብዱልአዚዝ ከስር ገብቶ ለምሳሌ ምን አይነት ነገሮች አለው ሲለው ምን አለው? ለምሳሌ አሁን አንተ የጻፍከው አይነት ኮሜንት ነገር አለው እና በጣም ነው ስስቅ የነበረውና አንተ ራስህ የጠየቅከው ኮሜንት አይነት እንዲህ ነው ተብሎ የሚመለስ አይደለም ብሎ በዛ ይመለሰለትም ነበርና ቤተሰቦቹን ልጆቹን ሲያስተዳድር የነበረው አላህን ተወክሎ ነበር ሲያደርግ የነበረው እንጂ ከማንም ፈልጎ አልነበረም። ሀዘናቸውን እየገለጹልኝ ነበር። እኔ አጋጣሚ የአንዱ የኦርቶዶክስነት ዘማሪ ሆኗል እኛ ጋር በልጅነት ሰራ የነበረው እሱ በጣም ረጅም ሰዓት ነው ደውሎም ያለውን የልጅነት ትዝታችንን እያነሳ የነበረው። ያኔ ልጅ ሆነን ያኛው አንድ ጓደኛችን የቲም ነበር እና እኛ ጋር የሚሰራ ወንድም አለው እና የሆነች ክፍያ የሰዓት ቲቪ ሰጠናልና ያን ክፍያ ይዤ ላከፋፍል ስል የዛኛው ልጅ ወንድም ስራ ለመቀጠር ክፍለ ሀገር መውጣት አለበትና ገንዘብ የለውም ያ ልጅ እና መሐመድ ሰይድ አጠቃላይ የመጣውን ገንዘብ ለሱ እንስጣውና በቃ ወንድሙ ስራ ይቀጠር፣ ቤታቸው ማንም የለም፣ 3 እህቶችና 2 ወንድማማቾች ናቸው ምናምን ብሎ ያኔ የተናገረው ነገርና የሰጠነውን ነገር ሁሉ አንስተው ዳረል አርቀም ንያ ተደርጎ ነበር 1 ሚሊዮን እንደርሳለን የሚለው እና መረጃው በተወሰነ መልኩ ደርሶኛል። ያችን የነየቱትን ያው 600 ሺህ አካባቢ ምናምን ደርሰው ነበር። 1 ሚሊዮኑን አሳክተዋል። ከዳረል አርቀም አላሁ አክበር አላሁ አክበር ያሳፈዙት እርሶ ነዎት። አላህ ይቀበሎት፣ ምንዳውንም አላህ ያብዛሎት። እስኪ ግለጹልን እስኪ ስለ መሐመድ ሰይድ ጀዛኩሙላህ ኸይር። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم والله يا محمد سعيد በጣም የሚገርም ልጅ ነበር በልጅነቱ ሐቂቃተን ያው ኢንቫይሮመንቱም ይመስል በርግጥ በዛ ሰዓት የነበረው እኔ ለሁሉም ግልጽ እንዲሆን የምፈልገው እዛ አረብ ገንዳ ላይ የነበረ ሐያት ማለት ነው የነበረው በጣም ከባድ ነበር። ሁሉም አሁን የምናውቃቸው አባባ ሻሃደም፣ ሼኽ ጦልሃ፣ ሼህ መሐመድ አንሲ፣ ኡስታዝ አቡበከር ሌሎችም መሻይኾች ትላልቅ መሻይኾች ከሁሉም ትልቅ ዩኒቨርሲቲ ነው አረብ ገንዳ ማለት እና ከዛ ከያንዳንዱ የተቀመሰመ ከዛም የተውጣጣ ነው እንጂ አንድ ሰው የሚወስደው አይደለም። መሐመድ ሰይድ ሆነ ሌሎቻችን ሁላችንም ስንባል የአንድ ሰው ውጤት ነው የሚባል ሳይሆን ከሁሉም የተውጣጣ ትልቅ በቃ ዩኒቨርሲቲ ብል ነው እኔ ደስ የሚለኝ እና ልክ ከዛ ዩኒቨርሲቲ ወጣ ልጅ ስለሆነ ብዙ ነገር ስላየ ወላሂ እኔ ለምሳሌ እዛ መርከዝ የነበሩ ልጆች ፈትዋ ሁሉ የሚጠፋቸው አይመስለንም ነበር ሁላ ወላሂ መሐመድ ሰይድ በቃ ነሺዳው ለምሳሌ ከ24 ሰዓቱ ነው የሚለው እሱ ብዙ ጊዜ ስናወራ ማለት ነው። ነሺዳ ሰውየው 23 ሰዓት ከ40 ደቂቃ ቀርቶ 10 ደቂቃ 20 ደቂቃ ነሺዳ ቢል ምን ችግር አለው ነው በቃ ፕሪንሲፕሉ ጊዜ ወደ ነሺዳው ነው ብዙ የሚያውቀው። ግን መሐመድ ሰይድ የቁርአን ሰው ነው የሚለው ነው እኔ ደግሞ መግለጽ የምፈልገው። በጣም ጥሩ። እሺ በቀጥታ ወደ አህመድ ኑርዬ ነው የማልፈው። አጠቃላይ የነበረው የገንዘብ ማሰባሰብ ውጤት ምን ይመስላል በሚለው ጉዳይ ላይ ያለውን ሂደት ገልጽልናል። ቀጣይስ ምንድነው መደረግ ያለበት? የነየቱ ሰዎች አሉ፣ ያላስገቡ ሰዎች አሉ በሚሉት ጉዳዮችም ላይ የሚያነሳው ሐሳብ ይኖራል። እሱም ላይ እኛ እናክርበታለን። መርሐባ። በቀጥታ ወደ አህመድ ኑርዬ አልፋለሁኝ። አጠቃላይ ያለውን ሂደቱን ሪፖርቱን ያቀርብልናል። ጀዛኩሙላህ ኸይር። ቢስሚላሂር ረህማኒር ረሂም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሌሎችም ታዳሚዎች የገባችሁ ያው የጀመርነው ነገር እጅግ በጣም ከባድ ነው። ይህን ለመስራት ደግሞ ያነሳሳን የአይታሞቹ የወንድማችን መሐመድ ሰይድ ብቻ ጉዳይ ሳይሆን የራሳችን ጉዳይም ስለሆነ ነው። ለምን እኛ ባለን አጋጣሚ ይችን ኸይር ስራ መስራታችን
ለኛ ትልቅ እድል ነውና ምናልባት ነገ በህይወት በማንኖርበት ጊዜ ልናስታውሰው ደግሞ ሸፋዓ ሊሆነን አላህም ሊያዝንልን የሚችልበትን ስራ ይሄን ሰርተናል ልንለው የምንችለው ስራ ነውና በጣም ነው ደስ ያለኝ። በተለይ ደግሞ መሐመድ ሰይድ በተደጋጋሚ እንደምናገረው በህይወትም እያለ አንድነትን በጣም የሚወድና ለአንድነትም የሚሰራ ነው። ሞቶም ሁላችንም አላህ ይማረው አንድ ያደረገን አንድ ተንቀሳቀስን። የሚያውቁትም የማያውቁትም ሁሉም ሰዎች አለቀሱለት፣ አዘኑለት፣ የቻሉትን ሁሉ አደረጉ። እኛም እንደ ጓደኛ እንዳብሮ አደግ እንደ የስራ ባልደረባ በጋራ እንደ መስራታችን መጠን ደግሞ ከእናንተ የተለየን ሆነን ሳይሆን ሁላችንም መሐመድ ሰይድ ሁላችንም ነው። ግን ወደ ቤተሰብ ሄደን ነበር፣ ከቤተሰብ ጋር ተነጋግረን ነበር። መጀመሪያ ቤተሰብ ይህን ነገር አላሰቡትም ነበር። እኛንን ያሳሰብናቸው ለምን ኃላፊነቱ የኛ ስለሆነ ነው። እኛም ደግሞ ቢያንስ ሀዘኑ ቀለል እንዲለን ነገ ከነገ ወዲያ ልጆቹን ስናያቸው የሆነ አስተዋጽኦ አድርገናል ለማለት ደስ እንዲለን እንዲቀለን ነው እንጂ ለመሐመድ ሰይድ ከዚህ በላይ የሚደረግ እንትን የለም። ያው ቤተሰቦችን ነገርናቸው፣ አያንሱም። ይሄን ማስተካከል አረንጅ ለማድረግ አያንሱም። ነገ ከነገ ወዲያ እነዚህ ልጆች ወንድማችን አጎታችን እንደ ቤት ገዛለን እንደዚህ ከሚሉ የሚወዳው የኢትዮጵያ ሙስሊም ኡማ ህዝብ ሁሉም በአንድ በነቂስ ወጥቶ ስለሚወደውና ስለሚያከብረው አልቅሶ ቢያንስም የተወሰነ ነገር አደረገ ለማለት ነው። አሳምነናቸው ባለቤቱን ነጃት ጀዛውን አላህ ይክፈላት፣ አላህ ሰብሩን ይስጣት። ከበፊት ጀምሮ ከሱ ጋር ተዋደው ተከባብረው ተዋደው ለረጅም ጊዜ የኖረች ነችና ወንድሟም አብዱራህማን አለ ጀዛውን አላህ ይክፈለውና አብዱል አዚዝ የመሐመድ ሰይድ የእህቱ ባል አንዋር እና ሙባረክ አሊ ብዙ የምጠቅሳቸው አሉና እነሱ ጋር ተወያይተን በአጭር ጊዜ ውስጥ ቅዳሜ ከሰዓት ተጨማሪውን አካውንት ዳሽን እና አዋሽ እንዲሁም አቢሲኒያ እህታችን ኡሙ ማሂር በአፋጣኝ ይህን ነገር አረንጅ አድርጋ ነበር ወደ ስራ የገባ ነው። እንቅስቃሴውም በአንድ ቀን የመጀመሪያ ጥሩ ነበር፣ በጣም የሚያስደስት። በሁለተኛውም ቀን እስከዛሬ ጀምሮ ሁላችንም በደስታ ነው እንትን ያለው። ግን የመጀመሪያ እኛ ቅድም እየተናገርኩ ነበርና ዶሮ ብታለም ጥሬዋን ነው ይባላል። ሁለት እንደገና ደግሞ ሰው የራሱን ገደብ ያደርጋልና ከጓደኞቻችን ከቤተሰብ ጋር ዝም ብለን ስንነጋገር እስከ 12 ሚሊዮን ድረስ ቢሰበሰብና የራሳቸው የሆነ ቤት ቢኖራቸው፣ ለምን ኪራይ ቤት ነው እንደሚታወቀው ከነስታዝ ኖት ፊት ከእናንተ ከእህት ወንድሞቼ ፊት እንደው ሀሳብ ለመስጠት ያክል ነው እንጂ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የቲሞች በጣም ከመዳበሳቸውና በጣም እንክብካቤ ከመብዛቱ የተነሳ የቲም ያልሆኑ ሰዎች የቲም በሆን ብለው እስኪሉ ድረስ ነበር የሚለውን እኛም በተወሰነ መልኩ እነዚህ ሰዎች ተከራይ ሆነው ቤት ተከራይተው ውጡ ግቡ እያሉ ስሜቱ ከሚሰማቸው በራሳቸው ቤት እንዲኖሩ ለማድረግም የቻልነውን እናድርግ በሚል 12 ሚሊዮን ነበር ያደረግነው። አልሐምዱሊላህ ረብል ዓለሚን ትናንትም ዛሬ ከትናንት ወዲያም በሁለቱ ቀን እንቅስቃሴ አድርገን ያለውን ነገር ያው በእህታችን በነጃት አብደልመናን ጣሃ አካውንት ነበር እየገባ ያለው በቴሌብርም ጭምር ያለውን ነገር ደምረን እስከ ቅድም 11 ሰዓት ድረስ አልሐምዱሊላህ የተነየተው የታሰበው የተናገርነው ገንዘብ ገቢ ሆኖልናል። አልሐምዱሊላህ በጣም የሚያስደስታል። አልሐምዱሊላህ ይህ ማለት ግን በጣም ያስደስታል። ግን ይህ ማለት ግን ኦልሬዲ እንደነገርኳችሁ ነው። የኛ ዶሮ ብታለም ጥሬዋን ነው። በአሁኑ ጊዜ ሁሉ ነገሮች በጣም ውድ ናቸው። ልጆችን 4 ልጆችን ማስተማር ለትምህርት ቤት ለአንዳንድ ነገሮች እሷም ተንቀሳቅሳ ልጆቹን ማሳደግ ማስተማር አለባት። እንደገና ደግሞ ደካማ እናት አለችው። እናቱ በህይወት በነበረበት ሰዓት ምን ይላት ነበር? እናቱን ኢንሻአላህ አንድ ቀን የሆነ ነገር አስደስትሻለሁ አደርግልሻለሁ ሲላት የነበረው እሷም በህይወት የለም። ለልጆቹም ለእናቱም የሆነ ነገር ማድረግ ስላለብን ነው ይሄን እንቅስቃሴ እያደረግን ያለ ነውና ኢንሻአላህ እነሱ ተመካክረው ይሄን ጉዳይ ለነሱ ኃላፊነት ሰጥተናል። ለተሳተፉ በሙሉ ዱዓ አድርጎልን ኢንሻአላህ ለሁላችንም ጀዛኩሙላሁ ኸይራን አሚን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያ ረብ ያ አላህ ያ አላህ ያ አላህ ያ አላህ ያ አርሐመር ራሒሚን ያ ረበል ዓለሚን። በዚህ ወንድማቸውን ለማስደሰት በቁሙ ሳይሆን ሄደን በኋላ አሚን
ድምጽ ትንሽ ኢንሻአላህ አላህ ይቁምላችሁ። አሚን አሚን። አላህ ለሁላችሁም አላህ ይቁምላችሁ። አሚን። ካሁን በኋላ ሐዘን ትካዜን አላህ ያዝልን። አሚን አሚን አሚን። በሙሉ አላህ ሷሊህ በጣም ከምትፈልጉት በላይ የሆኑ ሷሊህ ልጆችን አላህ ይስጣችሁ። አሚን ያ ረብል ዓለሚን። እንግዲህ ሂማችንን የኢትዮጵያ ሙስሊም በሙሉ ሂማውን አላህ ከፍ ያድርገው። አሚን። ለሀገሩ ለወገኑ የበቃ የነቃ ትውልድ የሚመጣ አላህ ያድርገው። አሚን ያ ረብል ዓለሚን። ያው ሁላችንም በተለይ አብዱራሂም ወላሂ የሰራኸው ያለ ስራ በጣም ትልቅ ነገር ነው። ሁላችንም በጣም ቀልባችን ውስጥ ገብታል። ጀዛከላህ ኸይር። አርአያነትም እየሰለምን ቀን ከሌት እናንተ ጋር ለምሳሌ ቀን ነው አልክ፣ ቀን እናያለን። ደሞ ሌሊትም ነው ትላለህ፣ ደሞ ሌሊትም ግን አለ። መቼ ነው የምትተኛው? እና አላህ ይቁምልህ። አሚን። በጀነተል ፊርደውስ ከነቢያችን ሰለላሁ ዐለይሂ ወሰለም ጎረቤት አላህ ያድርግህ። አሚን። አንተንም እናትህንም አባትህንም የምትወዳቸውን በሙሉ አላህ ሱብሓነሁ ወተዓላ በጀነተል ፊርደውስ አላህ ይሰብስባችሁ። አሚን። እዚህም ያላችሁት የተሰበሰባችሁት በሙሉ ላይቭ ላይ ያለ በሙሉ 1000 ምናምን ሰው ሁሉም እንዳለ ያ ረብል ዓለሚን ኸይር ነገር አላህ ይወፍቀን። አሚን። ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር برحمتك يا أرحم الراحمين. ወንድማችንም መሐመድ ሰዒድን ቀብሩን አላህ ሰፊ ያድርግለት። አሚን ኑር ያድርግለት። አሚን ያ ረብል ዓለሚን። በልጆቹ ኸይር ሁልጊዜ እየተደሰተ የሚኖር አላህ ያድርገው። አሚን ኢንሻአላህ። ረመዳንም ቁርአንም ሸፋዓ ይሁንት ያ ረብል ዓለሚን። አሚን። እና ያ በጀነት ሁላችንንም አላህ ይሰብስበን። አላሁመ ሰሊ ወሰለም። ጀዛኩሙላህ ኸይር ሼክ መሐመድ መኪን። አላህ ይጠብቃችሁ እናንተንም ከነቤተሰቦቻችሁ